ለማኑኝ ለሰው ጉርጓድ ስትቆፍሩ ራሳችሁ ብቻ ናችሁ የምትገቡ። ጉርጓድን የሚምስ ራሱ ይገባባታል። ለሰው ጉርጓድ የሚቆፍር ሰው እስቲ ቼክ አድርጉ፣ ራሱ ነው የሚገባበት። ከእግዚአብሔር ጋር ሰላም የሆነ ሰው፣ ውስጡ በሰላም የተሞላ ሰው ሲጨቃጨቅ፣ ሲሳደብ፣ ሌሎች ላይ ክፋት ሲያደርግ አታዩት። ከራሱና ከእግዚአብሔር ጋር ሰላም የሆነ ሰው የሆነ ሚዲያ ላይ ወጥቶ ወንድሜን ካላጠፋው ብሎ ሲሳደብ ልታዩት አትችሉ። ሰላም የሌለው ሰው ነው። እኔ አሁን በጣም ከጠዋት እስከ ማታ ሰው ሲሳደቡ የሚኖሩ ሰዎች ሳይ አዝንላቸዋለሁ። አይኖ ውስጣቸው ሰላም የለም። እስቲ ራሳችሁን ቼክ አድርጉ። በጣም ደስ ያላችሁ ቀን፣ ውስጣችሁ ሰላም ያላችሁ ቀን፣ ጠላታችሁ ስታዩት ሳመው ቀፈው ነው የሚላይ በለው አይለ። ሲደብር ባዶ ኪስን ስትሆን የመጨረሻ ውስጥ ሲበላሽ ነው የሚያሰኝ። እስቲ ደስ ያለ ቀን ትቻለው ነው የምትለው። እውነቴን እኮ ነው ብላሽ በጣም ደስ ያለ ቀን። ኧረ ጉዳይ የለህም። በጣም የሚያናድድ ሰው ሲመጣ ራሱ ለይቅርታ ቀላል ነው። ስለዚህ ልብህ ላይ በጣም ከከበደ ብራዘር ከራስህ ጋር አምጥልና መጀመሪያ ከራስህ ጋር ታረቅ። ማይንድ ውስጥ ያለውን ጦርነት እስቲ ረገብ አድርገው። ከእግዚአብሔር ጋር ተስማማ። ባልንጀራ መውደድ ጀምር። በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። ወንድሙን የሚጠላ ነፍሰ ገዳይ ነው፣ ወዴት እንደሚሄድ አያውቅም። ጥላቻ ዓይኖቹን አሳውሮታል። መንፈሳዊ ዕውርነት ማለት በጥላቻ መኖር፣ ይህም በቀል ክፋትን በልብ ውስጥ መጠንሰስ፣ ለሰው ጉድጓድ መቆፈር ነው።